ድነውና የሆነ ቦታ ልሄድ ነው ከመሄድ አተ ምን ያስቃል ለዛ በደንብ እንድታየው አዲስ ነው በነገራችን እና እንዲታይልኝ ነው እንደዚህ የዞርኩት ለማንኛውም ማለት ነው አይዲያ ካላችሁ የዛሬው ድንገት ስለመጣውበት ያስለቅሰው እርግጠኛ አይደለሁም እንዳልኳችሁ ግን አይዲያ ካላችሁ በውስጥ ላኩልኝ የሚያስለቅስ ማለት ነው ለሱ የከሌ ነው የገሌ ነው የሚባለው እኔ እንጃ ብቻ አላቅም እናንተ እንደፈለጋችሁ ብቻ ያው ይገባችኋል ብዬ አስባለሁ መግቢያው ላይ እንዳያችሁ ሃይሚ ዘና ፈታ ብላለች እንግዲህ ያው ጉዞ ወደ ብሩክ ጋ ነው ማለት ነው አንዳንዴ እንደዚህ ስንስቅ ፈታ ስንል ደስ ይላል ማለት ነው ለማንኛውም ጉዞ ወደፊት ነው የምንለው ማለት ነው እንከተላት ወይስ አንከተላት አው እንከተላት የምትሉ ደግሞ በኮሜንት አሳውቁን እንከተላታለን እንደውልላታለን ጠብቂን እንላታለን ማለት ነው እና ቤተሰብ እንግዲህ ያው አንዳንዴ እንደዚህ ራሳችንን ዘና ፈታ ስናረግ ወጣ ስንል መናፈሻ ቦታ ስንሄድ መዝናኛ ቦታ ስንሄድ ያኔ በቃ ደስ ይላቸዋል ማለት ነው አሁን ሁሌ ቤት መቀመጥ በቃ ራሳችንን ያው ማጨናነቅ ይሆንብናል ማለት ነው አንዳንዴ በሳምንት እሁድ ወይም ደግሞ በ15 ቀን እሁድ መናፈሻ ወይም ደግሞ መጫወት አለ አሁን ብዙ ቦታ ስንሄድ በቃ ይሁን አእምሮአችን ይታደሳል ማለት ነው እንግዲህ ያው መግቢያው ላይ እንዳያችሁ ደግሞ ሃይሚም ደግሞ ከብሩኬ ጋር ሊዝናኑ እንግዲህ ፋ ብትን ብላ ለብሳ ተኳኩላ እንዳያችሁ ስቃ ደስታ መታለች ማለት ነው ሌላው ደግሞ እንግዲህ ቤቴ ነው ብላ ታስተዋውቃለች የሰው ልጅ ምኞቱን አይከለከልም ያድርግላት ነው የምንለው እንግዲህ ያው እንዳያችሁ ቀጥሎ ቪዲዮ ላይ ቤቴ ነው መርቁልኝ ብላ ተናግራለች ለሰው ልጅ እንዳልኳችሁ ምኞቱ አይከለከልም ያው እኛ ምኞት ካለን ደግሞ ምኞታችን ደግሞ አላህ ያሳካልናል ማለት ነው ለማንኛውም በሌላ ቪዲዮ እስከምንመጣ ቻው ቻው